አሰብ የኤርትራ አልነበረች። እዛ ያለን 5% ኤርትራዊ የኤርትራ ዜጋ አሰብ ውስጥ አልነበረም። 5% ብትቆጥራቸው ባህር ኃይሉ እንዲቆይ አልተፈለገም። ያልተፈለገበት ምክንያት ደግሞ ወደፊት ትግራይ ሊበሬሽን ፍሮንት እኮ 50 ዓመት ሙሉ ትግራይን ነፃ ሊያወጣ ነው እንጂ የመጣው ለኢትዮጵያ አልመጣም። ስለዚህ ይሄ ወደብ ዞሮ ለትግራይ ነው፣ ለታላቋ ትግራይ የተመደበ የማይናገሩት ነገር አለ። ሶሪ ወደኋላ ልመልስልህና ፕራይም ሚኒስትር መለስ ማለት እኒህ ሰውዬ በየመድረኩ አሰብ ማለት ወደብ ማለት ሸቀጥ ነው። ወደብ የምትሉ መንገዱን ጨርቅ አርግላችሁ ጦርነት የምትሉ ወደቡን ውሃ ያጠጡበት እኛም ፈልገው እንዲህ የሚሉት የወደብ ጥቅም ሳይገባቸው ቀርቶ ይመስልሃል አንተ ስታስበው? አይደለም። ኢን ዘ ሎንግ ረን በምንም እንገናኝ በምን የታላቋ ትግራይ ወደብ ነው ብሎ ስለሚያስቡ አሰብ ወደብን ኢትዮጵያ እንድትይዝ አይፈልጉም። አሰብ ወደብ እነሱ ከያዙ በኋላ ዳብል ላንድ ሎክድ ለማድረግ ነው የፈለጉት። ዳብል ላንድ ሎክ ሆነ አገርህን አሳድጋለሁ ብለህ ኔቨር አታስብ። ከዚህ ትግራይን እንደገና ነፃ ስትወጣ ማለት ነው በእነሱ እሳቤ ነፃ ስትወጣ አሰብን እነሱ ይወስዳሉ፣ እንደገና ከኤርትራ እንወስዳለን። እዛ አልፈን ዳብል ላንድ ሎክ ሆነ ኢትዮጵያ ምንም አይነት ባህር በር እንዳይኖራት ለማድረግ የታቀደ እቅድ ስለሆነ ባህር ኃይል በምንም መልኩ እንዲኖር አይፈልጉም። እኔ በወቅቱ ያን ጊዜ አሰብ ነበርኩ። እንዳጋጣሚ አሰብን ነው ከላከለ የነበረው። አሰብ ያለ የሰራዊት ደግሞ ወደ ሞካ የየመን ሪፐብሊክ በጣም ቅርብ ነው። የ6 ሰዓት የ7 ሰዓት መቅዘር እንትን ነው። አሁን እዛ ሄድን። እዛ ሆነን እኛ ኤክስፔክት የምናደርገው ማን እንደያዘ አናውቀውም። ይሄ ሁሉ ሲሆን 5 ቀን 6 ቀን ሻዕቢያ አሰብ ውስጥ አልገባም። ምንም የለም አሰብ ውስጥ መረጃው እንደሚደርሰን። እዛ ላይ ያለን በአጋጣሚ ሞካ እያለን በመረጃ መጥተው ሞካ በሰው ወደብ ውስጥ ሻዕቢያ ከየመን ይሄ እስካሁን የኛ ሰራዊትን ብዙ ያልተገለጸለት አንድ ምስጢር ነበረ። አሁን እኔ በዚህ ኢንጌጅድ የሆንኩበት ጉዳይ ነው። ይሄ ቀን 9 ሰዓት አካባቢ 4 ሰዓት አካባቢ የየመን ሰዎች ድሮም ሻዕቢያን ይደግፉ ነበረ ከሻዕቢያ ደህንነት ጋር ሆነው መጥተው ኢትዮጵያ ጦር መርከብ ኢትዮጵያ በጣም ከፍተኛው እንቅርት የሆነችባቸው ትልቋ መርከብ መድፍ አላት ምን አላት። እሷን መርከብ ነው ለማስመጥ ብዙ ሙከራ አድርጎ ሻዕቢያ ሳይሳካለት 5-6 ሙከራ አድርጓል እሷን ለማጥፋት። እሷን ተከታትሎ መጥቶ ማታ ከፍተኛ ሌሊት 6 ሰዓት ሰራዊት ተኝቶ